ዋትስአፕ ኤቨሪባዲ ዲስ ኢዝ ቦዮኒ። እንደምታውቁት ማቲክ እየደረሰ ነው። ማቲክ መድረሱን አስከትሎ ዝግጅታችሁን ስታደርጉ መስራት የሌለባችሁን ስህተቶች እነግራችኋለሁ፣ ወይንም ደግሞ ብዙ ተማሪዎች ከዚህ በፊት ሰርተዋቸው ውጤታቸውን፣ ስራቸውን፣ ኤቭሪቲንግ ያበላሸባቸውን ወይንም ደግሞ የቀነሰባቸውን ኢፌክቲቭነሱን ያወረደባቸውን ነገር ነው የምነግራችሁ ማለት ነው በዚህ ቪዲዮ። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዛሬ ቪዲዮ ከመግባቴ በፊት ደግሞ ኤክሴሌት አካዳሚ ለሁላችሁም የሚሆን በዚህ በቀረው አጭር ጊዜ ውስጥ ጥሩ ውጤት የምታመጡበት ሲግኒፊካንትሊ ውጤታችሁን የሚያሻሽልላችሁ ከመውደቅ ወደ ማለፍ፣ ከማለፍ ወደ ጥሩ ውጤት፣ ከጥሩ ውጤት ደግሞ ወደ እጅግ በጣም ትልቅ ውጤት ከፍ የሚያደርጋችሁ ለሁላችሁም ባሉ የሚጨምር ቆንጆ ሰርቪስ አዘጋጅቶ የጠበቃችሁ ነው። በሁሉም ሰርቪሱ ላይ ተጨማሪ ዲስካውንት አድርጎላችኋል። ኢቨን የናቹራል ሳይንስ ፉል ፓኬጁን ኤቭሪቲንግ 1100 ፕላስ አይተሞችን በ500 ወር ማግኘት ትችላላችሁ። ኢንክሉዲንግ the 50 day challenge ፕላን፣ ሞዴል ኤግዛም መፈተናችሁን ግንቦት ላይ ሪቪዥን ፕላን፣ ብዙ ነገሮችን ማለት ነው። የሶሻል ሳይንስም በተመሳሳይ ነው። ዋጋው ደግሞ 300 ወር ብቻ ነው። እንዲሁም ደግሞ 50 day ቻሌንጁን፣ ሞዴሉን፣ ፓሲንግ ስትራቴጂ እና የዩኒቨርሲቲ ኤክስፒሪየንስ ቪዲዮ ከፎከስ ኤሪያ ጋር እና 50 day plan and revision plan ጋር በ100 ወር ማግኘት ትችላላችሁ። ሶሻልም ናቹራልም በቴሌግራም @excel ኮንታክት ላይ ሃይ ብላችሁ በመመዝገብ ዝግጅታችሁን ቆንጆ ኢፌክቲቭ እና አሪፍ ማድረግ ትችላላችሁ። ለሁላችሁም ስለሚሆን የሄዳችሁ ተመዝገቡ። ወደ ዛሬው ቪዲዮ በቀጥታ እንግባ። በተቻለኝ አቅም ለእናንተ በሚጠቅም መንገድ እነዚህን ችግሮች አስረዳችኋለሁ። እናንተ አቮይድ ለማድረግ ሞክሩ። ጥርምጥና አድርጌ ለመንገር ሞክራለሁ፣ ጊዜ እንዳልፈጅባችሁ ማለት ነው። የመጀመሪያው ነገር ቶሎ ጨርሳለሁ በሚል እሳቤ ሊሆን ይችላል፣ ወይም በተለያየ ምክንያት በቪዲዮ ብቻ ዲፔንድ ማድረግ ነው። በቪዲዮ ብቻ ዲፔንድ ስታደርጉ በትክክል ሳይገባችሁ የገባችሁ ይመስላችኋል። በትክክል ያን ነገር መስራት ሳትችሉ አይምሯችሁ ሳይቀመጥ የምታውቁት የገባችሁ የያዛችሁት ይመስላችኋል። ይሄ ደግሞ የሚመጣው ኢሉዥን ኦፍ ማስተሪ ክሬት ስለሚደረግ ነው። ያ ቪዲዮን የሚሰራው ሰው በደንብ ቀለል አድርጎ ነው የሚያሳያችሁ። ብዙ ነገሮችን ሲምፕሊፋይ ያደርግላችኋል። ያ ነገር ያልገባችሁን ነገር ለመርዳት ቢሆን መጥፎ አይደለም። ነገር ግን ሁሉም ነገር በሱ የምታደርጉ ከሆነ ማቲክ ላይ ጥያቄ ዞር ሲል የማስታወስ አቅማችሁም ደግሞ እንደ በራሳችሁ አንብባችሁ ለመርዳት ሞክራችሁ ጥያቄ እንደምትሰሩት አይሆንም። ያ ነገር እንዳይጎዳችሁ ባላንስ ለመፈለግ ሞክሩ። እኔ መመክራችሁ በመጻፋችሁ ዲፔንድ አድርጉ። ዋናነት ለማትሪክ መነበብ ያለበት መጻፋችሁና መጻፋችሁ ብቻ ነው። ይሄ ስቱደንት ቴክስት ቡክ ተብሎ በመንግስት ታትሞ የሚሰጣችሁ መጽሐፍ፣ በሱ ላይ በደንብ አንብቡ። እሱ ላይ ማስፋት፣ እሱ ላይ ተጨማሪ ነገሮችን መስራት ይቻላል። ዋናው ጎላችሁ እሱ ነው መሆን ያለበት። እዛ ላይ ደግሞ ያልገባችሁ ነገር ካለ ኦብቪየስሊ ሰው መጠየቅ ትችላላችሁ። ዩቲዩብ ላይ ቪዲዮ ማየት ትችላላችሁ ምናምን። ኤንድ ቪዲዮ ስታዩ ደግሞ ሜክ ሹር ዳት ዩ አንደርስቱድ ዘ ኮንሰፕት። በትክክል ጥያቄ ስሩበት። ሰው እንዳለ እያሰባችሁ ለማስረዳት ሞክሩ። ከዛ ከሚያስተምሩ ሰውዬ ጋር ጥያቄ ምናምን እየሰራ ከሆነ አብራችሁ መስራት ሞክሩ። ኢቨን ዋት ኢዝ ዲስ ሲል እንደዚህ ነው በሉ ምናምን። በዛ አይነት መንገድ ኢንጌጂንግ ለማድረግ ሞክሩ፣ አእምሯችሁ ውስጥ ሪቴን ማድረግ እንድትችሉ ማለት ነው። ሁለተኛው በትክክል ሳይገባችሁ የሆነ ነገሮች ማለፍ፣ ቶሎ ለመጨረስ ብዙ ፔጅ ከቨር ለማድረግ ሲባል መቸኮል ማለት ነው። እንደዛ ማድረግ አያስፈልግም። እሱ ይጎዳችኋል። ለምን ዝም ብላችሁ እንደዚህ አገላብጣችሁ እንዳለፋችሁት ፈተና ላይ ስትጠየቁም ደግሞ እሱ ተገልብጦ ይከብዳችኋል ማለት ነው። ትልቅ ነገር ሆኖ ኢቭን ተራ ነገሮች ለራሱ ቢሆኑ ያ ነገር ሀፕን እንዳያደርግ በደንብ እንደገባችሁ ቼክ አድርጉ። የተረዳችሁ ለፉ ሪኮል አድርጉ በየጊዜው። እንዲሁም ደግሞ እናንተ ማድረግ ያለባችሁ ምንድነው ጥያቄ ስሩበት በደንብ። እዛ ቻፕተር ላይ ጥያቄ ፕራክቲስ አድርጉ። ያነበባችሁት ነገር ላይ ኤክሰርሳይዝ መስራት ግዴታ ነው። እንደገባችሁም እርግጠኛ ሆኑ። እርግጠኛ ሳትሆኑ ወደ ሌላ ፔጅ ወደ ሌላ ነገር አትሄዱ። ሶስተኛ ሪቫይዝ አለማድረግ ነው። ብዙ ሰው ቅርብ ጊዜ ነው ፈተናው ስለዚህ አንድ ወር ነው የቀረኝ አስተውሷለሁ ምናምን እያለ የሚተው ብዙ ነገር አለ። ለዛ ስታደርጉ የሆነ ትንሽ ዲቴል ሚስ ታደርጉና ኤክስ ይገባባችኋል። ስፔሻሊ እንደ ባዮሎጂ፣ ሂስትሪ፣ ጂኦግራፊ ያሉ ትምህርቶች ላይ ይሄ ነገር ይጎዳችኋል። ለምን መሰላችሁ? ማት ከሆነ ለምሳሌ as long as you know the basic thing እንዴትም ብላችሁ ታመጡት ይሆናል። ስፔሻሊ ቁጥር ነገር ካልኩሌሽን ምናምን ከሆነ ግን ቲዮሪ ኮንሰፕት ሆኖ በጣም ትንሽ ኤሌመንት ነች። እሷን ካላወቃችሁ ግን መልሱን ማመልሱት ሊሆን ይችላል። አራተኛ ብዙ ጥያቄ የሚመጣባቸውን ኤሪያዎች አውቆ ለነሱ የተሻለ ትኩረት ወይም ደግሞ ከሌላው አንጻር ትንሽ ከፍ ያለ ኤፈርት ያለ ማሳደር። ይሄ ለምንድን ነው የሚፈጠረው? ብዙ ተማሪ ዝም ብሎ ነው የሚያነበው። ከፈርስት ፔጅ ይጀምራል፣ ዝም ብሎ መሄድ ነው። እንደዛ ብቻ መሆን የለበትም። ሉክ ክላሱ ስትማሩ ብዙ ጊዜ የሚፈጁ እንዲሁም ደግሞ ሰፊ የሆኑ ቻፕተሮች ሞር ጥያቄ ፈተና ላይ ይመጣባቸዋል። ዩዥሊ ደግሞ ወይ ከባድ ናቸው ወይ በጣም ሰፊ ናቸው። ስለዚህ እነዛን ቻፕተሮች በደንብ ተረዷቸው። ለምሳሌ በማትስ ካልኩለስ ኤሪያ ላይ ብዙ ጥያቄ ይመጣል። ለምን? ሰፊ ነው ቻፕተሩ። ብዙ ጥያቄ እንኳን ባይመጣ ማለት ነው ያ የሚመጡ ጥያቄዎች ቀላል አይሆንም። ዝም ብሎ ሰው የሚመለሳቸው አይሆንም። ስለዚህ ማንበብ በደንብ መረዳት ያስፈልጋል። this is just an example። ግን
ለሁሉም ፎከስ ኤሪያ ማወቅ አለባችሁ። ለዚህ የኤክስሊት አካዳሚ ፎከስ ኤሪያ ለምሳሌ ይጠቅማችኋል። አምስተኛ ከመጠን በላይ መጨናነቅ፣ ቀኑን ሙሉ ያለ እረፍት ማጥናት፣ እንቅልፍ ጭምር እያጡ ማጥናት ምናምን አያስፈልግም፣ ልክ አይደለም። ጋይስ እንደምትጨናነቁ ብዙ ስለሆነ እንደዛ እንደምታደርጉ አውቃለሁ። እንዲሁም ደግሞ በቃ በደንብ እየሰራው ነው ጨርሳለሁ ምናምን ብላችሁ ነው እንደዛ የምትለፉት። ነገር ግን ከምታገኙት በላይ እያጣችሁ ነው። ስፔሻሊ ደግሞ ፈተናው በጣም ሲደርስ ድሬንድ ትሆናላችሁ፣ ልትታመሙ ትችላላችሁ ምናምን። ስለዚህ በቂ እረፍት ማድረግ፣ ከመጠን በላይ አለመጨናነቅ፣ እንዲሁም ደግሞ ቀኑን ሙሉ ደግሞ አለመሰቃየት። በቃ እረፍት እያደረጋችሁ ማንበብ ግዴታ ነው። ሉክ በቂ እንቅልፍ ተኙ። ከዛ በኋላ በደንብ ስሩ የምትችሉትን ያህል። እንዲሁም ደግሞ ጭንቀታችሁን በልክ አድርጉት። ጭንቀታችሁ ኬር እንደምታደርጉ ነው የሚያሳየው። ኢት ኢዝ ኖርማል ቲንግ። ሁሉም ሰው ይጨናነቃል። ነገር ግን ጭንቀታችሁ በዝቶ በቀን የምትጨነቁበት ሰዓት ከምታነቡበት ከበለጠ ጭራሽ ጭንቀታችሁ ይጨምራል። ሶ እየወረደ ነው የሚሄደው። ዲ ኦንሊ ወይ ጭንቀታችሁን የምትቀንሱበት ኢዝ ራሳችሁን አሸንፋችሁ ቁጭ ብላችሁ በማንበብ የበለጠ ስትሰሩ፣ ነገሮች የገባችሁ ሲሄዱ፣ ጥያቄ ስትሰሩ፣ መልስ መመለስ ስትችሉ፣ የማትሪክ ጥያቄዎችን ስትመልሱ እችላለሁ ለካ ማትሪክ መመለስ እችላለሁ የሚለው ነገር ይመጣል። ቶሎ ቶሎ እየተስተካከለ ይሄዳል ማለት ነው። ይህንን ዝም ብላችሁ 21 ቀን 30 ቀን ብታደርጉት ከዛ በኋላ በሚቀረው 20 ምናምን ቀን ውስጥ ለማትሪክ ስትዘጋጁ መፍጠን ትችላላችሁ። ጥሩ ነገር ማምጣት ትችላላችሁ። ኮንፊደንሳችሁ ቢልት ይሆንላችኋል። ያ ደግሞ ፈተና ላይ ስትሆኑ ጥሩ ነገር ይኖራቸዋል ማለት ነው። ስድስተኛ በእቅድ ያለ መመራት፣ ይዞ የሚለቁትን ማጣት ምናምን ጥሩ አይደለም። እቅድ ያስፈልጋቸዋል። የምታነቡት ነገር አይደለም 100 ቻፕተር ሆኖ ከ9 እስከ 12 ሆኖ 9 እና 10 ወይም ደግሞ 11 እና 12 ብቻ ለራሱ ቢሆን በእቅድ በቃ ዛሬ ባዮሎጂ በዚህ ሰዓት እንደዚህ አነባለሁ፣ ይሄንን ዩኒት ከዚህ ግሬድ እንደዚህ ከነዚህ ሪሶርሶች ነው ማነበው ሁላ ብላችሁ ብታውቁት ጥሩ ነው። ቢካዝ ማኔጅ ካላደረጋችሁት ያነበባችሁት መስሏችሁ የምትተውት ቻፕተርም ሊኖር ይችላል። ቢካዝ አት ኤንድ ኦፍ ዘ ዴይ ኮምፕሊትሊ አዲስ አይደላችሁም ለሆኑ ቻፕተሮች ማለት ነው። ለዛ የምታውቁት የመሰላችሁ ቶሎ ቶሎ ታልፉት ትችላላችሁ። ሶ እንደዛ አይነት ነገርም እንዳይፈጠርባችሁ በትክክል በእቅድ ይሄን ዩኒት ማንበብ አለብኝ፣ እንደዚህ ማድረግ አለብኝ፣ በዚህ ቀን በዚህ ሰዓት እንደዚህ ለመጨረስ ሞክራለሁ ብላችሁ ራሳችሁን ቻሌንጅ አድርጉ። እቅዳችሁም ደግሞ ሪያሊስቲክ እና መተግበር የሚችል ይሁን። ሰባተኛ ሰዓትን በአግባቡ አለመጠቀም ነው። ይሄ ደግሞ የሚመጣው ለምሳሌ አሁን ኦብቪየስሊ ደንግጣችኋል፣ ማንበብ ጀምራችኋል ምናምን፣ ግን ስቲል አሁን ለራሱ ቆይ ዛሬ በደንብ ነው ያነበብኩት ትላላችሁ። 3 ሰዓት 4 ሰዓት አንበባችሁም ሊሆን ይችላል፣ ኦር ትንሽ ሰዓት አንበባችሁ ማለት ነው። ከዛ ቲክቶክ ሊና መለሳለሁ ብላችሁ ትወጣላችሁ። ቲክቶክ እያያችሁ ትቆያላችሁ። ማንበብ አትፈልጉም፣ ያስጠላል ደግሞ አይደለ? 100 ቻፕተር ለዛውም በጣም ብዙ ነገር ነው ጭንቅላታችሁ ውስጥ ለማስገባት። በቃ ድካሙ አለ፣ አልለመዳችሁትም። በዛው በቲክቶክ ትቆያላችሁ። ወይም ደግሞ ከቲክቶክ መታችሁ ስታነቡ የሚያስጠላችሁና ትተውታላችሁ። ፕሮዳክቲቭ አትሆኑም። ስለዚህ ሰዓታችሁን በደንብ ተጠቀሙ። ቲክቶክ ብቻ አይደለም፣ ዩቲዩብ ሊሆን ይችላል። ኤኒቲንግ ከትምህርታችሁ ጋር የማይሄድ የማይጠቅማችሁ ነገር ላይ ብዙ ሰዓት አታጥፉ። እረፍት አድርጉ፣ እረፍት ያስፈልጋል። ነገር ግን ሜክ ሹር ዳት ዩ አር ሊሚትድ። 25 ደቂቃ አንብባችሁ 5 ደቂቃ ነው አይደለም የሚባለው። እሱን ሰፋ እናድርገውና 1 ሰዓት አንብባችሁ 15-20 ደቂቃ አረፉ። ለዛ እያደረጋችሁ ከሄዳችሁ ችግር የለውም። ነገር ግን ባላንሱ መጠበቃችሁን እርግጠኛ ሁኑ። 8ኛ ራሳችሁን ከሌሎች ጋር ማወዳደር ነው። ይሄኛውን ቅድም ካልኩት ጋር ማያያዝ እችላለሁ። ይሄ መጨናነቅ ምናምን ካልኩት ጋር ማለት ነው። አንዳንድ ሰው ምንም ሳያቅ ለራሱ 3ን የጨረስኩት 4ን የጨረስኩት ምናምን ብሎ ቴረር ይለቅባቸዋል። የሆኑ ልጆች ደግሞ አሉ በቃ ቀድሞ የጨረሱ የለፉ ጎበዞች ናቸው፣ ይመቻቸው። እነሱ ክላስ ውስጥ ጥያቄ ሲጠይቁ ይመልሳሉ። እናንተ ምንም አታውቁም። አሁን 12ኛ ክፍል ስትሆኑ ስፔሻሊ አስተማሪዎች ዝም ብለው ከ11ኛ ክፍል ከ9ኛ ክፍል የሆኑ ኮንሰፕቶችን ይጠይቃሉ። እሱን የሚመልሱ ልጆች አሉ፣ የሚያስታውሱ ወይም ደግሞ ያነበቡት ሰዎች። እናንተ ምንም ሳታውቁ ስትቀሩ ወይኔ እኔ እኮ አላልፍም፣ እኔ እኮ ምንም አላውቅም ምናምን እያላችሁ መጨናነቅ ትጀምራላችሁ። ራሳችሁን በጣም ዳውንግሬድ ማድረግ ትጀምራላችሁ። እንደዛ ስታደርጉ ደግሞ ኮንፊደንሳችሁ ይቀንሳል፣ በራስ መተማመናችሁ በደንብ ዝቅ ይላል። ከዛ በኋላ ኢቨን ነገሮችን ስትሰሩ አይገባኝም ምናምን የሚለው ሜንታሊቲያችሁ ስለሚኖር ቀላሉ ነገር ለራሱ ይከብዳችኋል። ከዛ ጊዜ በጣም ዌስትድ እየሆነባችሁ ይሄዳል እና ራሳችሁን ከማንም ጋር አታወዳድሩ። ውድድራችሁ መሆን ያለበት ከራሳችሁና ከራሳችሁ ጋር ብቻ ነው። ዛሬ የሚጀምር ሰው ነገ ከዛሬ የተሻለ እውቀት ይያዝ። እንዲሁም ደግሞ የዛሬ 50 ቀን ደግሞ አሁን ከነበረው የተሻለ እውቀት በጣም ሰፋ ያለ እውቀት ይኑረው። ያንን ማድረግ ከቻላችሁ ማቲካችሁ ላይ ጥሩ ለውጥ ሲግኒፊካንት የሆነ ቼንጅ ማምጣት ትችላላችሁ። 9ኛ ኢፌክቲቭ የሆኑ ስተዲ ስትራቴጂዎችን አለመጠቀም፣ ኢፌክቲቭ በሆነ መንገድ አለማጥናት። ለምሳሌ የምታጠኑበት ቦታ በትክክል ፎከስ አድርጋችሁ የምታነቡበት መሆን አለበት። ስታነቡ ፖሞዶሮ ቴክኒክን ብትጠቀሙ፣ አክቲቭ ሪኮል፣ ኤስኪው ትሪያር ሜተድ የሚባለውን አፕላይ ብታደርጉ፣ ስፔስ ሬፕቲሽን ብትሰሩ፣ በእቅድ ብትመሩ በጣም አሪፍ የሆነ ሪዛልት ማምጣት ትችላላችሁ። ዝም ብላችሁ የምትነዱት ከሆነ ግን ውጤታችን ዝም ብሎ ነው የሚነዳው ማለት ነው። የሆነ ቴክኒክ ብልሃት
ኤፌክቲቭ የሆኑ ነገሮችን መስራት ይኖርባቸዋል። ኤፊሽንሲ ኢዝ ኪ ጋይስ። ማትሪክ ፈተና ላይ ዝም ብሎ ማንበብ እውቀት ብቻ ሳይሆን ብልህ መሆን አለባቸው። ኢቭን ፈተና ላይ የምታደርጓቸው ነገሮች ማተር ያደርጋሉ። ስለዚህ ኢፌክቲቭ በሆነ መንገድ ተዘጋጁ። በብልሃት ነገሮችን አጥኑ። የሆኑ ነገሮችን ሜሞራይዝ ስታደርጉ በብልሃት ይሁን። እሺ፣ ለዛ ካልሆነ ትቸገራላችሁ። ሰፊም ስለሆነ ኮንተንቱ ማለት ነው። 10ኛ ድክመታችሁን ሳትሞሉ ሄዳችሁ መፈተን። ድክመታችሁን ሳትሞሉ ማለት ምን ማለት ነው? እናንተ ስትዘጋጁ እስካሁን ያልኩትን ነገር ስታደርጉ የፈለገ 100% ኢቭን እኔ ካልኩት በላይ ገብታችሁ ሌላ ነገር ጨምራችሁ ምናምን ሰርታችሁ እንኳን ቢሆን የሆነች ክፍተት ትኖራችኋለች ማለት ነው። ያቺን ክፍተት በፈተና በምናምን ራሳችሁን አይታችሁ ለመሙላት ካልሞከራችሁ እዛ ፈተና ላይ ትጎዳላችሁ ማለት ነው። ለምሳሌ የገባችሁ ይመስላችኋል ብዙ ቻፕተሮች ስፔሻሊ የመጨረሻው አንድ ወር ምናምን ለማትሪክ ሲቀር የምታውቁት እየመሰላችሁ በቃ ይልተው ምናምን ትሉና ሌላ ቻፕተር ጋር ምናምን ትሄዳላችሁ። ስፔሻሊ በደንብ ቀድማችሁ ማንበብ የጀመራችሁ ሰዎች ማለት ነው። ሪያሊቲ ግን እንደዛ አይደለም። የሆነች 2 ገጽ የሆነች 3 ገጽ ረስታችኋል ከዛ ቻፕተር ውስጥ ማለት ነው። and maybe ያቺ ቻፕተር ፈተና ላይ ያለች እሷን ካልከለሳችሁ ሙሉ በሙሉ ካላያችሁት ወይ ብዙ ጥያቄ ካልሰራችሁ ወይም ደግሞ ከዚህ በፊት ስታነቡ ሚስ ያደረጋችኋቸውን ጥያቄዎች መልስ እየሰራችሁ ካላለፋችሁት ጥሩ ማምጣት አትችሉም፣ ወይም ደግሞ ድክመታችሁ መሙላት አትችሉም ማለት ነው። ያደከ የምትሉበትን ኤሪያ ሄዳችሁ በማንበብ ሪቫይዝ በማድረግ ካላስተካከላችሁ ፈተናው ላይ ትጎዳላችሁ ማለት ነው። ለዛሬ ያለኝ መልእክት ይሄ ነው ባጭሩ። እስካሁን ያልኳችሁን ነገሮች በደንብ አድርጋችሁ አቴንሽን ሰጥታችሁ ተግብሯቸው። መጽሐፋችሁ ላይ ያለው ነገር ላይ በደንብ ፎከስ አድርጉ። እሱም በደንብ አንደርስታንድ ለማድረግ ፈተናው ላይ ለመመለስ ተዘጋጁ። ኮንፊደንስ ይኑራችሁ። በርትታችሁ ስሩ። በርትታችሁ አንብቡ፣ አጥኑ፣ ብዙ ጥያቄዎችን በደንብ ስሩ። ከዛ በኋላ ማትሪክን ጥሩ ውጤት ማምጣት ትችላላችሁ። as long as you do it confidently። እንዲሁም ደግሞ በብልሃት ተዘጋጁ። እሺ፣ ሰላም ሁኑልኝ። መልካም ጥናት። ቻው